توكلنا ما نقص بريكو أنت سمو بريكو بادينا مولانو تيبي لانو دغان بادينا أنجبتو توكلنا ما سامي بيتو እንዴት ዋላችሁ? የዛሬ 3 ወር ገደማ አንበርቾ መተን ነበር። ያኔ ስንወጣ ተራራው 77 ነበር ስቴፑ። ከዚያ ትንሽ አለፍ ብለን አባታችንን አገኘናቸውና ጸሎት አደረጉልን። ተጨማሪ ቦታ ብንቀጥል ብለን ከንቲባችንን ጠየቅነው። እሱም ተመልሳችሁ ካያችሁኝ ጨርሼ ቆያችኋለሁ አለ። በገባው ቃል መሰረት ተጨማሪ 1400 ገደማ ስቴፕ ሰርቷል። ከዚህ ቀደም የነበረውን 2 እጥፍ ማለት ነው። አሁን 3 እጥፍ ሆኗል። የአንበርቾ ተራራ የከምባታ ሕዝብ ምልክት ነው። ባህሉ፣ ታሪኩ፣ ማንነቱ፣ የአኗኗር ዘይቤው የሚገለጥበት ነው። ከምባታን የሚወድ ከምባታን ለማወቅ ፍላጎት ያለው ሰው ድራሜ ብቻ መጥቶ ቢመለስ በተሟላ ሁኔታ ከምባታን ሊያውቀው አይችልም። እዚህ መጥቶ ተራራው ላይ ያለውን አየር፣ የህዝቡን ጥንካሬ፣ ትጋት፣ ብርታት የሚያይበት ቦታ ነው። እንግዲህ በ3 ወር ጊዜ ውስጥ መንግስት በጀት ሳይኖር ሰው በገዛ ጉልበቱ ይህን የሚያክል ተራራ ሜዳ ማድረግ ከቻለ እንደሰማችሁት አባታችን አንድ ጊደር ነበረቻቸው፣ እሷን ሰጥተዋል አልሳቸው። በዚህ መልክ ነው የከምባታ ህዝብ ያለውን አዋጥቶ ከመቀነቱ ፈቶ ለብዙዎቻችን ማረፊያ የሚሆን ቦታ ይሰራው። ይሄ ቦታ ያኔ መድረስ አንችልም ነበር፣ ዛሬ ግን ወጥተንበታል። እና ያኔ የነበራችሁ ሰዎች ይህንን አስደናቂ ገድል፣ የማህበረሰባችንን ጥንካሬ፣ ብርታት ስንሰበሰብ ስንደመር ምንሰራውን ተአምር እንዴት እንዳያችሁት አንዳንድ ደቂቃ እድል ሰጣችኋለሁ። በጣም ወሳኝ የከምባታ ባህል ስለሆነ እንዲህ ተቀምጠን ከወንበሮች እንድናወራ የተፈለገበት ምክንያት የማህበረሰቡን ባህል ለመቀላቀል ነው እና ፕሬዝዳንቱ መጀመሪያ አንድ ደቂቃ ያላቸውን ስሜት ይናገሩና ይህን አስመልክቶ የሚሰማቸው ነገር እንዲገልጹልን። ክቡር ጠቅላይ ሚኒስትር እጅግ በጣም አመሰግናለሁ። ያለው አጠቃላይ ሁኔታ እጅግ በጣም አስደሳች ነው። ይሄ ስራ ሲጀመር ጀምሮ እየተከታተል ነው ነበረ። የከተማው ህዝብ አጠቃላይ አመራሮችን ይዞ በአጭር ጊዜ አጭር ፕላን አውጥቶ እንደተባለው የመንግስትን ድጋፍ ሳይጠብቅ የህዝቡን አቅም በማስተባበር ትልቅ ስራ ሰርቷል። በእውነት ይሄ የሚያሳየን ከተባበርን፣ ከተጋገዝን ብልጽግናን እንደርስበታለን ብለን ካሰብነው ዓመት ከወዲሁ እናሳካዋለን የሚል የጽናታችን፣ የመቻላችን፣ የመተባበራችን፣ የማሸነፋችንና የማሻገራችን ምልክት ነው ብዬ ብገልጸው ይበቃኛል የሚል እምነት አለኝ። አመሰግናለሁ። እኔ ባለፈው አልመጣሁም። የመጣሁት በፊት ነው። ይሄ ከመሰራቱ በፊት ታች መኪና ያቆምንበት ጋር ጀምሮ በእግር የሚወጣበት ጊዜ ነው የመጣሁትና ቅድም እንደተባለው ይሄ ለዚህ አካባቢ ህዝብ ትልቅ ትዕምርት ያለው ቦታ ነው። በኢትዮጵያ ታሪክ በ16ኛው ክፍለ ዘመን ሊቃጣ የነበረውን ወረራ እዚህ አካባቢ መሪዎች ተሰብስበው መክረው ያስቀሩትም እዚህ ተራራ ላይ ነው። ፖርቹጋሎች ሞክረው ነበረ። በዚህ በኩል ገብተው መንግስትን አጥቅተው ቅኝ የማድረግ ፍላጎት ነበራቸው። ግን እኛ እርስ በርስ ብንጣላም ሀገር አሳልፈን አንሰጥም ብለው መንገድ ዘግተው የመጡትን መላእክተኞችም እዚሁ አስቀርተው ለኢትዮጵያ ትልቅ ውለታ የዋለ ተራራም ጭምር ነውና የኢትዮጵያ ታላቅነት ማሳያ ተባብረን ከሰራን ምን ልናመጣ እንደምንችል በብሔራዊ ጥቅማችን ጉዳይ ላይ የማንደራደርና ምንጊዜም የጸና አቋም ካለን ምን ልናመጣ እንደምንችል ሰዎች የሚመሩበት ተራራ ነውና ወደዚህ ነገር መቀየሩ ደግሞ
ማንኛውም ሰው መጥቶ ከዚህ ታላቅ መንፈስ እንዲጋራ እድል ይሰጠዋል እና ይህንን ያሰሩም አመራሮች የሰሩም ዜጎች ይመሰግናሉ ብዬ አመሰግናለሁ። እኔ በቅድሚያ በዚህ ስራ የተሳተፉትን ስራውን ያስተባበሩትን የከተማውን፣ የዞኑን፣ የክልሉን አመራሮች እንኳን ደስ አላችሁ፣ በጣም ድንቅ ስራ ሰርታችኋል ለማለት አድናቆቴን ለመግለጽ ፈልጋለሁ። ባለፈው ስንመጣ በጣም ከብዶኝ ነበረ። የመጀመሪያውን 777 ወጥቼ አሁን ቀለል ብሎኝ ነው የወጣሁት። ስለዚህ እኔም በጣም ደስ ብሎኛል። የአካባቢው ውበትና ታሪክ ለሁሉም በዚህ መልኩ ተደራሽ መሆኑ ደስ የሚል ነገር ነው። አመሰግናለሁ። እኔም አመሰግናለሁ። የአንበርቾ ተራራ በራሱ የእግዚአብሔር እጅ ስራ ምን አይነት ውብ እንደሆነ የሚያሳይ እሱ እዚህ አናታይ ሆኖ ወረታይ ሲታይ በጣም ልዩ ስሜት የሚፈጠር ስፍራ ነው። በዚህ ስፍራ ላይ ደግሞ እድል አግኝቶ ማየት መቻል ብቻ ሳይሆን ባለፈው ክቡር ጠቅላይ ሚኒስትር እርስዎ ጋር አብረን መተን ያየን ጊዜ 777